እንኳን ለጻድቁ አባታችን ለአቡነ ኪሮስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳቸው አደረሰን። በዚህችም ዕለት በምዕራባዊ በረሃ የሚኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍት መታሰቢያ ሆነ። ይህም ቅዱስ የታላቁ ንጉሥ ቴዎዶስዮስ ወንድሙ ነበር። በከተማ ውስጥ የሚሰራውን አመጽ ባየ ጊዜ ገንዘቡን ሁሉ ትቶ ከሀገር ወጣ። ውድ ኦርቶዶክሳውያን፣ ከገድሉም በፊት የበረከቱ ተካፋይ እንድትሆኑ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ኮሜንት ላይ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን በመጻፍ ሀሳብ አስተያየት ከሌላችሁ 3 ጊዜ አምን በማለት የበረከቱ ተካፋይ እንድትሆኑ ስንል በትህትና እናሳስባችኋለን። ጌታችንም መርቶ ወደዚች ምዕራባዊት በረሃ አደረሰው። በውስጧም ብዙ ዘመናት ብቻውን ኖረ። ከሰው ማንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ በአስቄጥስ ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያ ስጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለሁ አባ ባውማ ሆይ ተነስ፣ ወደ በረሃ ውስጥ ገብተ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ስጋ ትገንዝ ዘንድ የሚለኝን ቃል ሰማሁ። ያን ጊዜም ደስ ብሎኝ ተነሳሁ። በበረሃውም ውስጥ 3 ጊዜ ተጉዤ ከአንድ ገዳማዊ በዓት ደርሼ ደጁን አንኳኳሁ። አንድ ሽማግሌ ገዳማዊውም ከፈተልኝና እርስ በርሳችን ሰላምታ ተለዋወጥን። በዚህች በረሃ ሌላ ገዳማዊ አለን ብዬ ጠየቅኩት። አዎን አለኝ። ሁለተኛውም ስም ማን ነው አባቴ? በዚህችስ በረሃ ውስጥ ምን ያህል ጊዜ ኖርክ አልሁት። ስሜ ስምዖን ነው። በዚህች በረሃ የኖርኩትም 70 ዓመታት ነው አለኝ። ከእርሱ ዘንድም ወጥቼ 3 ቀን ተጓዝኩ። ሁለተኛም ስሙ ባሞን የሚባል ገዳማዊ አገኘሁም። ሰላምታም ሰጥተሁትና በዚህች በረሃ ሌላ ገዳማዊም አለ አልሁት። አዎን አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስ በዓት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን አንኳኳሁ። አባ ባውማ ሆይ መምጣት መልካም ነው ብለው ከውስጥ ተናገረኝ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜን ገብቼ ከእርሱ ተባረክሁ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ጠጉርና ጸሙ እንደ በረድ የነጣ ነበር። ከዚህም በኋላ ተቀመጥኩ። በእጃቸውም አቀፈኝ፣ እንዲህም አለኝ፣ እነሆ ይህችን ሰዓት እየጠበቅኋት በዚህች በዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥ ታላቅ ብርሃን በራ። ብርሃናዊ ሰውም ገባ። በእጁም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከውም፣ አጽናናው። ሰላምን፣ ፍቅርን፣ አንድነትን አደረገለት። ከእርሱም ተሰወረ። እኔም ፈራሁ። እንዲህ የሚበራ ይህን ክብር የተጎናጸፈ ይህ ማን ነው አልሁት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛልም። በቀዳሚት ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸትን ሰማሁ። ከጩኸታቸው ኃይል የተነሳ ምድር ተናወጠች። እኔም ይህ የምሰማው ጩኸት ምንድነው ብዬ ጠየቅኩት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤው የእሁድ ፀሐይ እስክትጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። በዚህችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጮሆ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ። ይኸውም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለ። ከዚህም በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችንን ጌታዬ ሆይ
ይህን ሰው ባርከው አለው። መድኃኒታችንም የመረጥሁህ አባ ባውማ ሆይ ጽና፣ አትፍራም፣ ሰላሜ በረከቴም ከአንተ ጋር ይኖር። አሁንም ታማኝ አገልጋዬ የሆነ የዚህን የቅዱስ ኪሮስን ያየኸውንና የሰማኸውን ወደፊትም ዳግመኛ የምታየውንና የምትሰማውን ገድሉን ጻፋለኝ። ከዚህም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን። ሞት አይደለም የዘላለም ሕይወት ነው እንጂ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውንም ሁሉ በምድር መታሰቢያህን የሚያደርገው ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከእኔ ጋር ይቀመጥ ዘንድ አደርገዋለሁ፣ ከቅዱሳኖችም ጋር እቆጥረዋለሁ። የኃጢአቱንም መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፋለሁ። ለመሥዋዕት የሚገባውንም ዕጣኑን፣ ወይኑን፣ መብራቱንም መባ አድርጎ ለሚሰጥም በስምህ ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮም ያልሰማውን በሰው ልቡናም ያልታሰበውን በጋ ዋጋ እኔ እጥፍ ድርብ አድርጌ እሰጣለሁ። በበኩር ቤተ ክርስቲያንም ሥጋዬን ደሜን አቀብላቸዋለሁ። በዚህም ዓለም ቤታቸው እባርካለሁ፣ ልጆቻቸውም አሳድጋለሁ። ከበጎ ነገር ሁሉ ምንም አያጡም። የአቡነ ኪሮስ በረከት ረድኤት ከሁላችን ጋር እያላችሁ ኮሜንት ላይ በመጻፍ በረከቱ ተካፋይ ሁኑ። አሁንም ከዚህ ዓለም ድካም ወደ እረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ እወስድህም ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ፣ መሰንቆም ከእርሱ ጋር ነበረች። ይህች ዕለት በእርሷ ፈጽሞ ሐሴት እናደርግ ዘንድም እግዚአብሔር የሰራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ነገር ንገረው አለ። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት? በመጀመሪያው ነውን ወይስ በሁለተኛው ወይስ በሦስተኛው አለው። ቅዱስ አባ ኪሮስም በ10ሩም አውታር በየስልታቸውና በየዜማቸው ልሰማ እሻለሁ አለ። ያን ጊዜም ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመስሁ፣ አረጀሁም፣ የሚወድቅ ጻድቅን አላየሁም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታት። ያን ጊዜም የቅዱስ አባ ኪሮስ ነፍሱ ወጣች። መድኃኒታችንም ተቀብሎ ሳማት፣ ለመላእክት አለቃ ለሚካኤል ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ፣ ከባቱም ወጣው። ሁል ጊዜ በረሃው ከሰማይ ሰራዊት ተሞልተው አየሁ። መድኃኒታችንም የቅዱስ አባ ኪሮስ ጸጋው ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚህም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶኝ መላእክትና የመላእክት አለቆች በፊቱ እያመሰገኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷም በተሰጣት ክብር ደስ እያላት አረገች። እኔም አባ ባውማ በዚያ ቦታ ብቻዬን ቀረሁ። ተመልሼም ወደ አባ አሞን በዓት ደረሱ። ከዚያም የ3 ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረስኩ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረሱ። ለመነኮሳቱም ሁሉ ያየሁትንና የሰማሁትን ሁሉ የቅዱስ አባ ኪሮስን ገድሉን ስለ አባ ሲኖዳም እረፍትን ትንቢት እንደተናገረ ነገርኋቸው። መነኮሳቱም ሰምተው እጅግ አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማ ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናትና ሁሉም ወደ ገዳማትን ልኬአለሁ። ሐምሌ 8 በዚህችም ቀን በጎ ስም አጠራር ያለው የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። የአቡነ ኪሮስ በረድኤት አማላጅነት ከሁላችን ጋር ጸንቶ ለዘላለም ይኑር አሜን። ከዚህም በመቀጠል በሐምሌ 8 ቀን የሚነበበውን ስንክሳር እንደሚከተለው እናሰማለን።
ታላቅና ክቡር አባት የሆነው የአባ ኪሮስ የእረፍቱ መታሰቢያ በዓል ሆነ። ቅዱስ አባት አባ ብሶይ ሐምሌ 8 በዚህችም ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ይህም ቅዱስ ከግብፅ አገር ስሟ ሰነስ ከምትባል አገር ነበር። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገልግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጭኝ ብሎሻል እያለ እንደሚያናግራት ራእይን አየች። ራሷ ጌታዬ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦቹ ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ ይህ ልጅ ነው አለ። የብሶይ የከሳና ስጋው የኮሰሰ ነበርና እናቱ ለዚያም መልአክ ጌታዬ ሆይ እግዚአብሔርን እንደሚያገለግል ከእነዚህ አንዱን ጠንካራውን ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህን ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስም ገዳም ሄደ። በአባ ባይሞንት ዘንድም መነኮሰ። እርሱም አባ ዮሐንስ ሐጺርን ያመነኮሰ ነው። ከዚህም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጽሐፍትን አዘውትሮ በማንበብ መጽሐፍትን ቃል ነፍሱን ያረካት ነበር። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያየው ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ ዕጣቢውን ይጠጣም ነበር። በአንዲት ቀን የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። ረድኡም በመጣ ጊዜም ልጄ ሆይ ተነስና በኮስኩሱ ውስጥ ካለው ውሃ ጠጣ አለው። ረድኡም በልቡ በመቅዳጃ ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንም ብሎ ቸለል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጄ ሆይ ተነስና ከኮስኮሱ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለውም ጊዜ ተነስቶ ወደ ኮስኮሶ ሄደ። ነገር ግን ውሃውን አላገኘውም። አባ ብሶይም የጌታችንን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጼም ደነገጠ። አባ ብሶይም ረድኡን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከ። እርሱም አረጋግቶ ወደ አባቱ ወደ ብሶይ መለሰው። ድንጋጤውን ባልተወም ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደን ጊዜ ሙቶ አገኘው። አባ ብሶይም ለረድኡ ይህንን በትሬን በላዩ አኑርና ተነስተ እንድታናግረኝ አባቴ አዘኋል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረ። ወዲያውኑም ተነስቶ ስማ፣ ለአባትህም ታዘዝ፣ ታዛዥ ብትሆን ይህ ድንጋጤ ባላገኘህም ነገር ግን ነበር አለው። ይህንንም ብሎ ተመልሶ ተኛ አለው። በአንዲትም ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንንም አላገኘውም። አባቴ ሆይ ከአንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት፣ ንጉሥ ቆስጠንጢኖስ መጥቶ ይህን ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ በመንግስቴም ትቼ መነኮስ በሆንኩ ነበር አለኝ። እኔም ምን ጎደለብህ? የጣዖት አምልኮ አስወግደህ የቀናች ሃይማኖትን ስልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን፣ ክብርነት እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻቸዋለሁና አለኝ።
እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለእናንተ ቤቶች ሚስቶችንና ልጆች፣ ሀብትና ለዓለም የተዘጋጀው ሁሉ እላችኋለሁ፣ በእነርሱም ትጽናናላችሁ። መነኮሳት ግን ከዚህ ከተድላ ዓለም የተለዩ የሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህ ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጥም መነኮሳትን እመላለሁ። ቅዱስ አባ ብሶይም ጌታዬ ፈጣሪዬ ሆይ የብዙ ከሆነ ምግባቸውን ከወዴት አገኛለሁ? አለው። ክብር ይግባውና ጌታችንም እኔ አስበላቸዋለሁ፣ ምንም ምን እንዲያጡ አልተዋቸውም አለው። በሀገረ እዴናው ስለሚኖር ስለ አንድ ገዳማዊ ሽማግሌ ተነገረ። በትምህርቱ ተአምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይ ይህን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮዎች አድርጎ ወደ ገዳም እንዴናው ሄደ። ከዚያ ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረገላቸው ስለ 3ቱ ጆሮዎችም ጠየቁት። እንዲህም አላቸው፣ ለእኔ ልዩ 3 አካላት አሉኝ። ስራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከሐዲስ መጽሐፍትም ይተረጉሙላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይ የዋህ የነበረውን የእጅ ስራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ላይ የጽድቅ ቃል እስኪሚናገር ድረስ ከእውነት መንገድ አሳሳተው። የበርበር ሰዎችም ወደ አስቄስ በመጡ ጊዜም ወደ እዴናው ገዳም ሄደው በዚያ ተቀመጠ። ከዚህም በኋላ አባ ብሶይ አረፈ። በእዴናውም ገዳም 10 ዓመታትን ኖረ። ከመመንኮሱም በፊት በዓለም ውስጥ 20 ዓመታትን ተቀመጠ። የጻድቁ አባ ብሶይ እና አባ ሚካኤል፣ አባ ኪሮስ በረከታቸው፣ ረድኤት አማላጅነታቸው ከሁላችን ከሕዝበ ክርስቲያኖች ጸንቶ ለዘላለም ይኖር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።